ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ደህና ናችሁ? ስሙኝማ በቃ ማለት ነው አዲስ ስራ ሄጃለሁ። ሳህ ግን አታማሪ አትበሉ። ግን ሁሌም እያማረርኩ ነው። በዚህ 2 ወር 3 ወር በቃ ማማረር ሆኗል ስራዬ እና በቃ ደረቅ ድንዱ አዲ ሩዝ አለ አይደለ? ሩዝ ንጹህ ሩዝ ተቀቅሎ በሽንኩርትና ዝም ብሎ በዘይት ተቀቅሎ የመን ላይ በባህር የመጣችሁ ታውቁታላችሁ። የመን ላይ ስንበላው የነበረው አይነት ምግብ ማለት ነው። ያንንም በየቀኑ የሚቀርብልኝ በቃ ልቤ እንደዚህ ጦሉ ነው የሚለው በየቀኑ ምንጊዜም እነሱን በእርግጥ እነሱም ይሄ ነው የሚበሉት፣ ያው እኔ ስላለመድኩት ይሆናል እንጂ ይሄንና በቃ ለበል ነው ምግቤ እና አልሐምዱሊላህ በስ አማራጭ ሆኛለሁ። ግን ፈልጌ አይደለም በቃ እንዴት ብዬ ልብላ ጧት ተነስቼ በጅብና ቀብቼ ከዛ ይችን ሩዝ የተቀቀለ ሩዝ ነው የምበላው እና የሆነ ስራ ነበረኝ ቋሚ ስራ በጣም ነበር ማማረው። ስራ ይበዛብኛል፣ ሰዎቹ ጋር ስጨቃጨቅ ምናምን እና በጣም እያማረርኩኝ የግድ በቃ ስወጣ በነገራችን ላይ እነዚህ ላይቭ ስገባ ምናምን ልወጣ ነው እዚህ ስራ በቃ ስራ ፈልጉ ምናምን ስል ተይሉኝ ነበር። ሀሊማ ዛሬ አስታወስኩሽ ውዴ፣ ዛሬ አስታወስኩሽ። ይቅርብሽ የባሳለ ወጥተሽ አጉል ትጸጸጫለሽ እያለችኝ ወጣሁ። ይኸው እንዳለችው አሁን ወደ ጸጸት የገባሁ የሆነ ስራ ባለፈው 17 ቀን በሄድ በደረቅ ኩብዝ ቀጥተው ሳራ ከየችን አከየ ተመለስኩኝ። ደግሞ አሁን ትንሽ አይጃዛ ቤት አንድ 13 ቀን ተቀምጬ አጠራቀምኳት እንጂ ስሜን በደረቅ ሩዝ እየጨረስኳት ነው። እና እኔ እዛ ያን ስራ ለልቀቅ እንጂ በጭራሽ አላማረርም፣ በጭራሽ አላማረርም ማለት ጸጸትን ብዬ ነበር። አሁን ተጸጸትኩ የግዴ። አሁን በቃ እኔ ቀውለለ እያለ ነው እንደ ብዬ ልብላው ስበላውም ልቤ ጉሮሮ ያልወርዳለ የደረቅ ሩዝ ወይኔ እኔ ኢጃዛ ቤት ሆኖ ማለት ነው የተረፈ እንጀራ አልበላም ብዬ ሲደፋ በቃ የሚጸጽተኝ መቼ ነው እላለሁ። ስራ ቦታ ሄጅ የምበላው ሳጣ በቃ ጭንቅ ሲለኝ ይዛኔ እጸጸታለሁ። ይሄ እንጀራ በመደፋቱ እላለሁ ቤት ስቀመጥ ማለት ነው። እና አሁን አዎ ጸጽቶኛል ነው ለመናገር። ደረቅ ሩዝ ናት ብስሚላ እንብየለ ነው አልሐምዱሊላህ በስ አልሐምዱሊላህ ማማረር አልፈለኩም፣ ግን ከጉሮሮ ያልወርዳል። ይሄ አሁን እንኳን 2 ወር 3 ወር እዚህ እስቲ 1 ወር እንዴት እንደሚቀር አላውቅም። እንደውም ይሄን እንግዲህ ከቢጋራ በስኩቱንም ምናምን ማጠራቀም ያህል መጣሁ በቃ ዘንድሮ ሳዲዎች ድንግብባቸዋል። እንኳን ለኛ እነሱ የሚበሉት ይኸው ነው። ያኔ ድህነት ገብቶባቸዋል። በጣም ድሃ ሆነዋል። በቃ ደረቅ ሩዝ ጃጃ ይገባበት ሽንኩርት ቁላላን ዘይት ጋር ውሃ ይጨመርና ሩዝ ይጨመራል። ጥረጨውና የሚልክና በኋራት ይገባበታል። በስ ይሄ ዘይት ሙጅር ብሎበታን ከልቤ ቅውልል ያ ረብል ዓለሚን። አይ እኔ እኮ የሚናፍቀኝ ይሄ ዕቃ ሲመጣ ማለት ነው። ይሄ እንጀራ ካልሟጠጣችሁ እየተባለ ይሄ እንጀራ ሳትሟጡ እንዴት ትነሳላችሁ ስንበላ እያልኩ የተንቀጠቀጥኩ ብነሳው ነገር ይመጣብኛል አይኔ ላይ። አልሐምዱሊላህ በስ እና እንዴት ናችሁ? የመዳም ቅመሞች ምን ላይ ናችሁ? እናንተሳ ምን ላይ ናችሁ ያላችሁ ሁኔታ? እኔ ሙስኪን ናቸው ሰዎቹ፣ ደስ ይላሉ። በቃ ሳያቸው ራሱ አጅበውኛል። ደስ ትላለች ሴትዮዋ። ስራ መጣልኝ። ከዛም አሁን ስራ መጥቶ ነበር፣ ግን ምን ስበብ አድርጌ ልውጣ። በጣም ምርጥ ሴት ናት። በቃ አታዘኝ አትለኝ። በቃ ስራ የለው ምናምን። በዛ ላይ ደግሞ ለዩቱቡ ተመቸኝ። ሸበካ ሰጡኝና እኔ ዩቱቡ ነገር ሞቴ ሆኗልና ብቻ አልሐምዱሊላህ እንግዲህ ብከሳባቸውም እንዳትገረሙ። ምስጢሩ ይሄ ነው ያከሳኝ።